በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አሐዱ አምላክ ስንል ሶስትነቱን ሳይጠቀልል፣ ሥላሴ ስንል አንድነቱን ሳይከፋፍል፣ በማትከፋፈል አንድነት፣ በማትጠቀለል ሶስትነት፣ ሶስትነቱን አንድነቱ ሳይጠቀልልበት፣ አንድነቱን ሶስትነቱ ሳይከፋፍልበት ለሚኖር በሰማይና በምድር ሙሉ በሆነ ከማዳኑ ኃይል በቀር ከፍቅሩ ዙፋን ስር ከሚፈልቁት ከርኅራኄው ከይቅር ባይነቱ ከመሐሪነቱ በቀር ቢቆጣ የቅጣቱን ጽናት ቢቀጣ የቅጣቱን እሳት ሊቋቋም የሚችል በሌለ በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ እንጂ ሶስት አማልክት በማይባል ለአንድነቱ ሁለተኛ የሌለው ክሌም የማይነገርበት ለሶስትነቱ አራተኛ ርባኤ በማይነገርበት በአንዲት መንግስት በአንዲት ስልጣን በአንዲት መለኮታዊ ክብር ዓለምን በሚያስተዳድር በቅድስት ሥላሴ ስም ለሥላሴ በምድርና በሰማይ በምድርና በቀላይ የሚኖር ፍጥረት ሁሉ ክብርን፣ ምስጋናን፣ ውዳሴንና አምልኮን ለሥላሴ ያቅርብ። ክብር ለሥላሴ ይሁን። በዚህ የምትገኙ ወንዶችም ሴቶችም በክርስቶስ ፍጹም ሰላምታ እንደምን ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? እንዴትስ ቆያችሁ? ምስጋና መስዋዕት ነው። ይህንን መስዋዕት እንድንሰዋ አእምሯችንን ለምስጋና ስላከናወነ ስሙ ይክበር ይመስገን፣ ከፍ ከፍ ይበል። ወገኖቼ በምትኖረን ጥቂት ደቂቃ የምንነጋገርበት ርዕስ የዕለቱ ርዕስ ሲሆን የአራተኛ የዐቢይ ጾም ሰንበት በተመለከተ እንደ ቅድስት ቤተ ክርስቲያን የአምልኮ ስርዓት መሰረት ዝማሬው የሚመራበትን ስርዓት አምልኮ የሚፈጸምበትን የዕለቱ አንኳር የሆነውን የወንጌል ክፍል መነሻ በማድረግ ጥቂት ጊዜዎችን ልንማማር ነውና እኔ አወቅኩ በቃሁ ነቃሁ ብዬ ባስተምር እጮህባችሁ ይሆናል እንጂ ልባችሁን የሚለውጥ አቅም የለኝም። አስተካክሎ የሚናገር አንደበት የለኝም። ለእናንተ የሚበቃ ሰማያዊውን ምስጢር አቅርቦ የራቀውን አቅርቦ የረቀቀውን አጉልቶ የሚያሳይ አቅም የለኝም። ግን አቅም ያለው መንፈስ ቅዱስ ስለእናንተ ሲል ይህን ያደርጋልና ለስሙ ክብር ምስጋና ይሁን። እግዚአብሔር መንፈስ ቅዱስ ለሁላችንም የሚበጀውን ምስጢር እንድንማር እኔ ቆሜ እናንተም ደግሞ ተቀምጣችሁ በያላችሁበት የምስጢር ባለቤት ምስጢሩን እርሱ ይግለጥልን። የምንነጋገርበት የትምህርታችን ርዕስ ሰው የለኝም የሚለውን የአንድ ታማሚ ሰው መነሻ በማድረግ የዕለቱን ወንጌል እንማማራለን። ክብር ለሚገባው ሁሉ ክብር ይሁን። ወገኖቼ ዛሬ የዕለቱ መዝሙር መጻጉዕ ይባላል። መጻጉዕ አለው በመጨረሻ መጻጉዕ እንላለን። መጻጉዕ በአማርኛ ቃሉን ለመጥራት አጎልቶ ለመጥራት ትንሽ ገበድ ስለሚል መጻጉዕ እንላለን። መጻጉዕ በግዕዝ ቋንቋ ነው፣ የግዕዝ ቃል ነው። የዚህ ዕለት መታሰቢያ ሆኖ ወይንም ስያሜው የተገኘው ከቅዱስ ያሬድ ዝማሬዎች ነው። በዚህ ዕለት ከዘመረው ዝማሬዎች መካከል የዝማሬው መክፈያ ሆኖ ያገለገለው መጻጉዕ የሚለው ቃል የዕለተ ሰንበት መጠሪያ ሆኗል። ወገኖቼ በዐቢይ ጾም ወንጌልን በ8 ከፋፍለን እንድንማር ከዘወረደ እስከ ዓርብ እስከ ትንሣኤ ያለውን
ክርስቶስ በዘመነ ስጋዌ በዘመነ ትስብእት ያስተማረውን የሕይወትን ቃል ቅድስት ቤተ ክርስቲያን በዚህ በአብይ ጾም አማካኝነት ወንጌል በሙሉ የሚዘለቅበት ነው። አንድ በአንድ ከጊዜ እጥረት ከሰዓት አለመመቸት የተነሳ ነጥብ በነጥብ ባይዳሰስም አንኳር የወንጌል ዋና ዋና ጉዳዮች በ8 ዕለታት ተከፋፍለው እንማራቸዋለን። ዘወረደ ተብሎ የተጀመረው የአብይ ጾም መጀመሪያ ክርስቶስ ከሰማያት መውረዱን ከድንግል መወለዱን በመዘከር የጀመረው የወንጌል ቃል ተነሳ፣ ሞትንና ትንሣኤን፣ መቃብር ክፈቱልኝ፣ መግነዝ ፍቱልኝ፣ ድንጋዩን አንሱልኝ ሳይል በኃይሉና በስልጣን አፈፍ ብሎ መነሳቱን እስከሚታወጅበት ዕለት ይቀጥላል። የዛሬው ግን አራተኛው መጻጉዕ ይባላል። መጻጉዕ ማለት በሽተኛ ነው፣ ታማሚ ማለት ነው። የታመመ ሰው ስለ አንድ ህመምተኛ አይደለም፣ ብዙ ህሙማንን ስለመፈወሱ የቅዱስ ያሬድ ዝማሬዎች በሙሉ አንድ ባንድ እየጠቀሰ ይናገራል። የጌታችንን የመድኃኒታችንን የኢየሱስን ክርስቶስ ስም እየቀደሰ የመሲሁን ስም እየቀደሰ ደግሞም ያልተፈወሰ የማይረባ አእምሮ ኖሯቸው ለተቃውሞ ብቻ የሚሰለፉትን ድኩማን ህሙማን ወይንም ድውያን አእምሮ ያላቸውን እውነትን እስከ መቀበል አቅም ያጡትን አይሁድን እየወቀሰ ደግሞም የሰንበትን ዓላማ እንዲሁ ሰንበት የተፈጠረችበት ማሳረፍ ነውና የሰንበትን ክብር አጉልቶ እያኮነሰነሰ ቅዱስ ያሬድ ብዙ ዝማሬዎችን ዘምሯል። ስለዚህ ዋና የዝማሬ ተልእኮው ፈውስ ነው። መፈወስ፣ ማዳን፣ በሽተኞችን ማዳን ነውና የዕለቱ ዓላማ የሳምንቱ ወንጌል ህሙማን ላይ በተመለከተ ፈውስ ላይ በተመለከተ ስንነጋገር እውነተኛውን ፈዋሽ፣ እውነተኛውን አዳኝ፣ እውነተኛውን መድኃኒት ማየት ነውና ይህ ቀን መጻጉዕ ተብሏል። ወገኖቼ የዕለቱ ታሪክ ተዘግቦ ወይንም በቅዳሴው መካከል የተነበበልን የወንጌል ክፍል የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 25 ነው። ታሪኩን አንድ ባንድ በመተንተን አስፈላጊ ቢሆንም ከጊዜ እጥረት የተነሳ አንድ ባንድ መተንተኑን ትተን ዋና ሐሳቡን እንድንረዳ በድጋሚ ማን ይርዳን? እግዚአብሔር መንፈስ ቅዱስ ይርዳን። ማን ይርዳን? እግዚአብሔር መንፈስ ቅዱስ ይርዳን። ይህ ዕለት መጻጉዕ ይባላል ብያቸዋለሁ። መጻጉዕ መቼም አዳም የተሰጠውን እግዚአብሔርን ያህል ጌታ ገነትን የምትመስል ቦታ ባለመታዘዝ ያልተሰጠውን በመሻት ምክንያት ካጣት በኋላ ዘእንበለ በካይ ወአልቦቱ ካለ ሕሊና ሌላ ነገር አልነበረውም፣ ያለቅስ ነበር። ምክንያቱም የደዌያት አድረውበታል። ምን አይነት ደዌ ካላችሁ ደዌ ሥጋ ወነፍስ አደረበት። ደዌ በሁለት ይከፈላል፣ የነፍስ እና የሥጋ ደዌ በመባል ደዌ ነፍስ አለ፣ ደዌ ሥጋ አለ። የክርስቶስ ፈዋሽነት ሲታሰብ በቅዱስ ያሬድ አማካኝነት ሲዘመር ህሙማነ ሥጋን በተአምራቱ ህሙማነ ነፍስን በትምህርቱ ይፈውሳልና ደዌያነ ሥጋ ደዌ ነፍስ የጸናባቸው እውነተኛውን ፈዋሽ እንዴት እንደተፈወሱ እያሳየች የእውነተኛው መድኃኒት እውነተኛውን ፈዋሽ ክርስቶስን በክርስቶስ ጸንተው ሰዎች እንዲኖሩ ቅድስት ቤተ ክርስቲያን ከምታሳስብበት ሳምንታት መካከል ከደዌ ጋር ተገናኝቶ ርዕስ የተሰየመለት መጻጉዕ ይባላል ብለን የጀመርነው ይህ ሳምንት ነው። ወገኖቼ ደዌ ነፍስ ምንድን ነው ብለን ካልን እንዴት ይሰራል ካል የነፍስ በሽታ ነው። የነፍስ በሽታ ምን አይነት ነው ካል የአስተሳሰብ በሽታ፣ ቅንነት የጎደለው አስተሳሰብ፣ ደካማ የሆነ አስተሳሰብ፣ ቅድስና የተለየው አስተሳሰብ፣ ሕይወት የተለየው አስተሳሰብ ደዌ ነፍስ በ5 ነገሮች ይሰራል። የመጀመሪያው በልቦ በማሰብ ክፋትን በማሰብ ክፉ ነገርን በማሰብ። ሁለተኛ በትዕቢት ይሰራል። ትዕቢት የበሽታ ሁሉ ክፉ በሽታ የነፍስ በሽታ ትዕቢት ነው። ትዕቢት ወገኖቼ ምናልባት
ሁላችንም የመጨረሻ መዳረሻችን መነሻ የሆነን ክርስቶስ ነው። ዓላማችንም የመጨረሻ መንግስቱን የእርሱን ፈቃድ ፈጽመን የመንግስት ወራሽ መሆን ነው። በምድር እያለን ከእርሱ ጋር ሆነን ሰማያዊ ቤታችንን መስራት ነው። በዚህ ሂደት ወቅት ብዙ ፈተናዎች አሉ፣ ውጣ ውረድ አለ። ይህን ውጣ ውረድ ቅዱስ ጳውሎስ ያስቀመጠበትን ቃል ሳስብ ውስጤን ሁል ጊዜ በጥያቄ ምልክት ራሴን እንድመረምር ያስገድደኛል። ሁለተኛ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 2 ምዕራፍ 9 ቁጥር 27 ላይ እንዲህ የሚል ቃል አለ። ሌሎችን ሁሉ ከሰበኩ በኋላ አለ። ምን ካልኩ በኋላ? እኔ ደግሞ የተጣልኩ እንዳልሆን፣ እኔ ምን ያልኩ እንዳልሆን፣ የተጣልኩ እንዳልሆን መፍትሄው ምንድነው ስንል ስጋዬን እየጎሰምኩ አስገዛዋለሁ ይላል። እዩት፣ ብመካ ትምክህት ቢያስፈልግ ከኔ በላይ የሚመካ የለም ብሎ ይነግረናል። እስከ 3ኛው ሰማያት መዝለቁን ይመሰክራል። ግን የሚመካ በማን ይመካ? በክርስቶስ ይመካ ብሎ አጽንኦት ሰጥቶ እየተናገረ ይህን ካለ በኋላ የመጨረሻው ሐሳብ ስጋዬን እየጎሰምኩ አስገዛዋለሁ ይላል። ምክንያቱም ነፍሳዊ በሽታ፣ ስጋዊ በሽታ፣ የነፍስ በሽታ እንደነገርኳችሁ በልቦ በማሰብ የሚሰራ ክፋትን በማሰብ ከንቱ ምኞት አለ፣ ክፉ ሐሳብ አለ። ኩሉ ዘይጸልብ ይጾስ መቀታ ለነፍሱ ውእቱ፣ ባልንጀራውን የሚጠላ እርሱ ነፍሰ ገዳይ ነው። ነፍሰ ገዳይ ነው። ሄዶ መግደል አልቻለም። ያን በልቡ በማሰብ በመጥላቱ ቢያገኘው ቢችል እንደሚገለው በማሰቡ በልቡ ይሰራል። ሁለተኛው ያልኳችሁ በትዕቢት ይሰራል። በትዕቢት አንድ ነገር ልንገራችሁ። ባላጋራችን ዲያብሎስ የሚወጣውን ፈልጎ እንዳጣ አንበሳ በዙሪያችን ምን ይላል? ይዞራል። እዩት። በምንድነው ድል የምትነሱት? በእምነታችን ድል እንነሳለን እንዳትለው ሰይጣን ያዕቆብ እንዲህ ይላል። ያዕቆብ 2 ላይ ሰይጣን ምን ይላል? እግዚአብሔር እንዳለ ያምናል። እንደውም ምን ይላል? ይንቀጠቀጣል። እግዚአብሔር እንዳለ ያምናል፣ እንደውም ስሙ ሲጠራ ይንቀጠቀጣል። ስመ እግዚአብሔር የሚያንቀጠቅጠን ስንቶቻችን በፈሪሃ እግዚአብሔር ፈርተን ስሙን ስንሰማ በመፍራት በመንቀጥቀጥ በመገዛት በአምልኮ ስንቶቻችን ነን ስሙ ሲጠራ የምንንቀጠቀጠው? ካል ምናልባት ለመመለስ የሚያስቸግር ጥያቄ እንዳይሆን። አዎ በእምነት እንበልጠዋለን ወይ ሌላ ጉዳይ ነው። በሃልዮተ እግዚአብሔር ማለቴ ነው። በእግዚአብሔር መኖር ማለቴ ነው። በዚህ ጉዳይ ሰይጣን ትርት እንደውም ስሙ ሲጠራ ይንቀጠቀጥ ያምናል። ሌላ መጽሐፍ ቅዱስ ይመሰክራል። ሁለተኛው የነፍስ በሽታ ትዕቢት ነው። ትዕቢት ወገኖቼ፣ ትዕቢት ያለባችሁ የምትታበዩ ሁሉ የክርስቶስን ዝቅ ማለት ማየት ይከብዳችኋል። ክርስቶስ ስለኔ ብሎ መናገር ይከብዳችኋል። ስለኔ ከሰማይ ሰማያት ወርዶ ብሎ ለመመስከር አቅም ያንሳችኋል። ይህንን ማጉላት የሚቻለው የክርስቶስን ትህትና መረዳት የሚቻለው ትሁት የሆነ ማንነት ሲኖረን ነው። ትሁት ካልሆናችሁ፣ ትዕቢት ካለ የነፍስ በሽታ ስር ናችሁ። ሌላው ጥመት ነው። የነፍስ በሽታ አንዱ ደዌ ነፍስ ጥመት፣ ጥምም ያለ አነጋገር። እስኪ ራሳችሁን መርምሩ። ከጓደኞቻችሁ ጋር ስትሆኑ እንዴት ነው የምታወሩት? ቃል እየሰነጠቃችሁ፣ መራር ቃላት እየመረጣችሁ፣ ወልጋዳ ሐሳቦችን እያቀረባችሁ የሰው ልብ ታደማላችሁ? ወይስ ገራገር በሆኑ ቃላት ወንጌል በሚሸቱ ክርስቲያን በሚሸቱ የአንደበት ለዛዎች የተጎዳውን ተስፋ ሆናችሁ ታከሙታላችሁ? ጥመት ንግግሮቻችሁ ሁሉ ቅንነት የጎደለው ማለት ነው። ጥመት ማለት በተለያየ ነገር ቅንነት የተለየው አስተሳሰብ፣ አነጋገር ነው። ጥመት እባክሽ ይሄን አቀብኝ ቢልሽ ባለቤትሽ እጅ የለህም ተነስታ አትወስደውም፣ የጥመት መገለጫ ነው። ይሄን ፈልጌ ነበር ጠራው ይመጣል፣ ጥመት ነው። እንዲህ ፈልጌ ነበር፣ እኔ እሱ ጠበቃ ነኝ፣ እኔ እሱ ዘበኛ ነኝ፣ ጥመት። ካላያችሁት እኮ በቃ አላየሁትም ይበቃል። ቃላችሁ በልክ ይሁን አይደል? ወንጌል
አዎ ከሆነ አዎ፣ አይደለም ከሆነ አይደለም፣ ይሁን አይደል። የወንጌል ሐሳብ ከነፍስ በሽታ ካልተፈወሳችሁ እንደ ሐሳቡ ለተጠሩት የሚለውን ሐሳብ ማሟላት አትችሉም። እንደ ሐሳቡ ተብሎ ለተጠራውን እንደ ክርስቶስ ሐሳብ አይደለ? የክርስቶስ ሐሳብ ምንድነው? እኔ ቅዱስ ነኝና እናንተ ምን ሁኑ ነው? ቅዱሳን ሁኑ እንዳለ አለና ቅዱስ ጴጥሮስ እንዲህ ተብሏልና አለ በኑሯችሁ ሁሉ ምን ሁኑ? ቅዱሳን ሁኑ። የወንጌል ዓላማ ቅዱሳንን ማምረት ነው። መንፈሳዊ ሰዎችን ማብዛት ነው። ለምድሪቱ በከፋው ዓለም ውስጥ መዓዛ ያላቸው በሚገፋፋው ዓለም ውስጥ የራሳቸውን ሳይቀር የሚተዉ በጠመመው ዓለም ውስጥ በቅንነት የሚታወቁ መንፈሳውያንን ማፍራት፣ ይህም ከነፍስ ደዌ ሲፈወሱ የሚሆን ነው። ጥመት ይገባቸዋል አይደለ? ጥመት። ሌላው የነፍስ ደዌ መገለጫ ተንኮል ነው። ተንኮል በአንድ ቃል ላስረዳ፣ ጊዜ ስለሌለኝ ብዙ ስለማልናገር። ተንኮል፣ በጣም ተንኮለኛ የሆነ ሰው፣ ለምሳሌ አንድ ሰው ከዚህ ያለፈ ሌላኛው ከወዲያ ሲመጣ በልቡ ሳያስተውለው አልፎት ቢሄድ፣ ያልኩት ገብቷችኋል? ሁለት ሰዎች የሚተዋወቁ ግን አንደኛው በልቡ ሐሳብ ገብቶት አልፎት ሰላም ሊለው እየጠበቀ አልፎት ቢሄድ፣ ተንኮለኛ ሰው ይሄን ካየ ቀረብ ይልና ደህና አይደላችሁም እንዴ ይላል። እቺ ናት ቃሏ፣ ሌላ ነገር አይጨምርም። ምን አይደላችሁም እንዴ? ተንኮል እኮ ነው። ሰውየው ያላሰበውን እንዲያስብ ክብሪቱን እየጫረ ነው። ሌሊቱን ሰውየው ነዶ ያድራል። አረ ደህና ነን ምናምን፣ ምን ነው ምን ሰማ? አረ እኔ ምንም ዝም ብዬ ነው ይላል። ምክንያቱም ይሄን ቢል ነገ አውጣጭኝ እንደሚመጣበት ያውቃል። ተንኮለኛ ሰው እንዲህ ቢል ነገ የሚመጣበትን ነገር አረ እኔ ምንም ይላል። አንተ በራስህ ለኩሶ ይሄዳል። ራስህ ሌሊቱን ስትነዳ አልጋ ላይ ተኝተህ ለካ ሁለታ እንዲህ ያለችኝ እኔን ለማለት ነው እንዴ፣ ለካ ሁለታ እንዲህ ያለኝ እኔን ለማለት ነው ስትል ታድራለህ። ከዛ ሰውየው ሀገር ሰላም ነው ብሎ በማግስቱ እንደምን አደርክ ሲልህ እግዚአብሔር ይመስገን ምን ይሆና ብለህ ነው? ሞታለሁ ብለህ ነው እንዴ? ይሞታል ብለህ ነው? ምን ሰምተህ ነው? አለን እኛ ምንም ይኸው ደህና ነን ይላል። ከዛ እንዲህ ሰውየው መሆኑን ይላል። ከዛ ጠቡ ይጀምራል። አሁን ይሁት ሰውየው ተንኮሉን ሲዘራ ደህና አይደላችሁም እንዴ ብቻ የምትል ቃል ነው የተጠቀመው። ውስጧ ግን ተንኮል ያዘለች ቃል ናት። እርሾ ናት። ቅንጣት ዘር፣ ያንዳንዱ ከአንደበታቸው የሚወጣው ነገር ዘር ነው። ቅንጣት ዘር ይወድቃል። የእግዚአብሔር በረከት 30 50 60 100 እንደሚያፈራው እንደ ምድሩ ዘር ሁሉ ከአንደበታችንም የሚወጣው ዘር ያፈራል። ክፉ ቃል መከራ ያፈራል። ጥሩ ቃል ደግሞ ደስታን፣ ሐሴትን ያፈራል። ወገኖቼ ቅንጣት ዘር ነው ከአንደበታቸው የሚወጣው። ዘር ይዞ ይመለሳል። እንደ ቀልድ የተናገራችኋቸው ሌሊቱ ሙሉ ሲያለቅሱ ያድራሉ። የምታጽናኑ መስላችሁ አንዳንድ ሰው አንተ እጅ አመድ አፋሽ ነው አትበሉ። አንተ እኮ እንዲህ አትበሉ። አንተ ክርስቶስ አለ በሉት። የፈጠረ አምላክ አይተውህም በሉት። አንተ እንዲህ አትበሉ። ጥላ ቀልል አትበሉ። እንዲህ አይደል አትበሉ። እንደኔ ሁን አትበሉ። ምን ነው እንዲህ ብትሆን አትበሉ። እናንተን አስተማሪ በአንዱ ላይ ሾማችሁ ማን ነው? ምን ጎደለኝ ብሎ ከጠየቃችሁ፣ በዚህ ሐሳብ ምን ይሰማሃል ብሎ ከጠየቃችሁ በልኩ ጥቂት ሐሳብ ስጡት። ከዛ ውጭ ግን እንዲህ ነው እንዲያ ነው የምትሉ ከሆነ በተንኮል የተሞላ አእምሮ ያልተፈወሰ የነፍስ ደዌ መገለጫ ነው። ሌላው ድንቁርና ነው። ከወንጌል መራቅ፣ ከጽድቅ መራቅ፣ ወንጌል አለማንበብ የነፍስ በሽታ ነው። ቤተ ክርስቲያን ወንጌል ሲሰበክ አለመስማት የነፍስ በሽታ መገለጫ ደዌ ነፍስ ነው። ድንቁርና ደዌ ነፍስ። ሌላው ትምይንት፣ የልብ ቅሌት፣ እስመ ልብነ ቀሊል ውእቱ ትምይንት፣ መገዳደር፣ ሽንገላ፣ ማንደኔ ማንደሱ፣ ሽንገላ፣ መሸንገል። እኔ እኮ ይላል አንዳንድ ወንዶች ትንሽ ፑሻፕ የሰሩ ወንዶች ትንሽ እዚህ ትከሻቸው አበጣበጥ ሲል ወንድና ዳቦ በትእዛዝ እንደፋለን የሚሉ ማይፈጠረውን ማይደፋል። እዚህ ጋር ያላችሁትን አስራችሁንም እኔ እፈጥር እንደው ጨፍልቂያችሁ የሚሉ አሉ። ትምይንት፣ መገዳደር፣ ትትና የሌለው አንተም አንድ ሰው ሌላውም ሰው። ያልተፈወሰ ነፍስ አስተሳሰቡ ሁሉ የሚያርቅ የሚጎዳ እንጂ
የሚጠቅም አይደለም። የሚያቆስል እንጂ የሚፈውስ አይደለም። ምክንያቱም ከበሽተኛ አእምሮ የሚወጡ ቃላት ቫይረሶች ናቸው፣ የሚያሳምሙ ጀርሞች ናቸው እንጂ ሌላውን የሚጠቅሙ አይደሉም ወገኖቼ። እንግዲህ እነዚህ የነፍስ ደዌ ነፍስ ይባላል። ሁለተኛው ደዌ ሥጋ ነው። ደዌ ነፍስ ሁለተኛ በለቦ የሚሰሩ አሁን የጠቀስኳቸው ናቸው። በለቦ በማሰብ የሚሰሩ ትዕቢት፣ ጥመት፣ ተንኮል፣ ድንቁርና፣ ትዕይንት በማሰብ። ሁለተኛ በመናገር የሚሰሩ የመጀመሪያው ሐሰት ነው። ሐሰት። አሁን እዚህ አንድ ጥያቄ ብጠይቅ ከእናንተ መካከል እስኪ ዲያብሎስን የሚጠላ ብዬብል ሁሉም እጁን ያነሳል። ቀጥሎ ሁለተኛ እንዳነሳችሁ ይቆጠርና እስቲ ከእናንተ መካከል ፈጽሞ የማይዋሽ ብዬብል መግቢያ ታጣላችሁ። እስኪ የማይዋሽ እጁን ያንሳ። ፈጽሞ የማይዋሽ ፈጽሞ ያልዋሽም የሚል አንዱ የሰይጣን ገንዘብ ነው ውሸት። ያልተፈወሰ ነፍስ ያላቸው ሰዎች አንዱ መገለጫ መዋሸት ነው፣ ሐሰት ነው። ከልቡ አንቅቶ ውሸትን ተናገረ ዲያብሎስ። ውሸት የዲያብሎስ ገንዘብ ነው። ገንዘቡን ይዛችሁ እጠላዋለሁ ብትሉ አይሆንም። ለምሳሌ እናንተ 6 ሰዓት የምሳ ግብዣ አለኝና ና መጥተህ ምሳ ብላ ብላችሁ የጥሪ ወረቀት ለአንድ እንግዳ ልካችሁ በሰዓቱ በተጠራበት ሰዓት እንግዳው ሲመጣ ለምን መጣ ማለት ትችላላችሁ? ተናገሩኝ። ትችላላችሁ ወይ? አትችሉም። መዋሸት ለሰይጣን የጥሪ ካርድ ነው። ስትዋሹ የጥሪ ካርድ እየላካችሁለት ነው። ሰይጣን በነገራችን ላይ አሽዋፊ ነው። እዛ የሐዋርያት ሥራ ምዕራፍ 19 ይመስለኛል 14 ከሁለት አንዱ ተመልከቱት። እነዚህ አስቄዋ ልጆች እነዚህ ምንድነው ቀርበው በክርስቶስ ስም አለ ዝም ሰይጣን፣ በጳውሎስ ዝም፣ በጴጥሮስ ዝም። በኋላ እኔ እንደውም በሰውየው ላይ የሚቀልድበት እንዲቀና ብሎ ያየው ይመስለኛል። ይሄ አልተጻፈም፣ ያየው ይመስለኛልና ጳውሎስንም አውቀዋለሁ፣ ጴጥሮስንም አውቀዋለሁ፣ ኢየሱስ ክርስቶስንም እንደው ለመሆኑ አንተ ማን እናንተ እነማን ናቸው? አያችሁ፣ ሰይጣን የእውነተኛ ካልሆናችሁ አይፈራችሁም። ሐሰት የምትዋሹ ከሆነ ስታማቱ ብትሉ አንተ ማን ብሎ የሚያየን ነው የሚመስለኝ። የጥሪ ካርድ ሐሰት ነው። ሌላው ጽርፈት ነው። ስድብ የማይሳደብ አለ። ጨርቃም ደንቆሮ የሚለው የገሃነመ እሳት ምን ይገባዋል? ወንድሙን ጨርቃም የሚል ደንቆሮ የሚል የገሃነመ እሳት ምን ይገባዋል? ፍርድ ይገባዋል አይደለ? ደንቆሮ የሚል ጨርቃም የሚል መሳደብ፣ ስድብ፣ ጽርፈት ያልተፈወሰች ነፍስ መገለጫ ነው። ሌላው ጉልበት ነው። ማንደ ሽንገላ ቅድም ብለናቸዋል። ደዌ ነፍስ ነው። ደዌ ነፍስ እነዚህን ሁሉ ክርስቶስ በትምህርቱ እንደፈወሰ በዚህ ሳምንት የምንማርበት ነውና መጻጉዕ እንላለን። ወደ ዋናው ስንመለስ ግን ሁለተኛው ደዌ ሥጋ ዛሬ አንዱን አንስተን ትምህርታችን እናበቃለን። መጻጉዕን ስናገኝ የመጻጉዕ ትልቁ ለ38 ዓመታት በአልጋ ቁራኛ በደዌ ዳኛ ታስሮ የኖረ ሰው ነው። በሽተኛ ነው። ይሄ ሰው አንዲት ወደዚህ በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የሚሏት ይላል። ቤተሳይዳ የምትባል አንዲት መጠመቂያ ነበረች። በተለይ በአረብ በሙት ባህር አካባቢ የተገኙ ጥቅሎች አሉ። እዛ ላይ የተገኙት ጥቅሎች ላይ ግን ስሟ ቤተዛታ ነው ይላል። የጥንት ብራና ነው። እዛ ቤተዛታ ቅዱስ ያሬድም ቤተዛታ በአባቶቻችንም ቤተዛታ የሚለው ስም የተለመደ ነው። እዛች አካባቢ የሚኖር 5 መመላለሻዎች የነበሯት። እንግዲህ ስለዚህ ታሪክ ስለ ጉድጓዱ ታሪክ ማወቅ ለሚፈልግ ሁለተኛ ዜና መዋዕል ምዕራፍ 32 ቁጥር 30 ላይ ቢያነብ ታሪኩ ሙሉ ያገኛል። የዛች እንግዲህ የጉድጓዷ 1749 ጫማ ርዝመት እንደዚሁ ደግሞ 6 ጫማ ያህል ከፍታ የነበራት የመጠመቂያ ስፍራ ነበር። በዛች ስፍራ ብዙ ሰዎች ብዙ ሕሙማን ይፈወሱ ዘንድ መድኃኒት ፈውስ ሽተው እዛ ስፍራ ላይ ይሰባሰቡ ነበር። እዛ ስፍራ ላይ ከመጣው በሽተኛ አንዱ ለ38 ዓመታት ተኝቶ የነበረ መጻጉዕ የሚባል ሰው። መጻጉዕ የሰውየው ስም አይደለም፣ በሽተኛው እንደማለት ነው። 38 ዓመት ሙሉ ታሞ ስለኖረ በሽተኛው። አሁን በአካባቢያችሁ ለብዙ ዓመት ታሞ የኖሩ ሰዎች ካሉ ከሌ በሽተኛዋ ትሆን ብላችሁ ትላላችሁ፣ ወይ በሽተኛው ይሆን እንደዛ። በሽተኛው ብዙ ዓመት ከመታሙ የተነሳ የወጣለት ስም ነው በሽተኛው። ይሄ በሽተኛ
ከ38 ዓመት ጀምሮ ይላል ህመም የጀመረው ነው የኖረበት ነው 38 ዓመት። ምናልባት ሰውየው ከ40 ዓመት በላይ ሊሆን ይችላል። በ12 ዓመት ገደማም ታሞ ሊሆን ይችላል። መጨረሻ ላይ እንደውም ጌታችን መድኃኒታችን ኢየሱስ ክርስቶስ ከፈወሰው በኋላ ሲያስጠነቅቀው እንዲህ ሲለው እንሰማለን። ከዚህ የባሰ እንዳያገኝ ደግመህ አትበድል አለው። ከዚህ የባሰ እንዳያገኝ ደግመህ ኃጢአት አትስራ። ምናልባት የበሽታው ጉዳይ ከኃጢአት ጋር የተገናኘ ሊሆን ይችላል። ከ38 ዓመት በፊት ምናልባትም ለዚህ ህመም የዳረገው ወንጀልም ጥፋትም ፈጽሞ ሊሆን ይችላል። ይህ በግልጽ የተጻፈ ስላይደለ ነው ብሎ መናገር አይቻልም። ሐሳቡን እንደሚያመለክተው ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ነው የሚያዘው። የባሰ እንዳያገኝህ ዘየአክ የሚከፋ የሚብስ እንዳያገኝህ ኢትአብስ ዳግመ ደግመህ አትበድል። ምናልባት ደግመህ አትበድል የሚለው ቃል ስትመለከቱት ከበደሉ ጋር ተያይዞ ከኃጢአቱ ጋር ተያይዞ የመጣ ሊሆን ይችላል። የባሰ እንዳያገኝህ የሚለውም ቃል ምናልባት ይሄ በሽታ የመጣበት ከራሱ ጥፋት ጋር ከራሱ ጉዳይ ጋር ተያይዞ ሊሆን ይችላል። ይሄ ሰው ተኝቶ ይኖራል ለ38 ዓመታት ያህል። የት ነው የሚኖረው? በዛ በመጠመቂያ ጵርጳጥቄ ወይንም ቤተዛታ ወይንም በዚህ ቤተሳይዳ በሚባለው መጠመቂያ ባለ 5 በሮች የሆነች በኢየሩሳሌም አካባቢ የምትገኝ በተለይ የሐና ቤተክርስቲያን በተሰራበት አካባቢ የሚገኝ ነው። እዛ አካባቢ የሚገኝ አለች ይላል፣ ነበረች አይልም። ይህ ታሪክ ሲጻፍ ያቺ የውሃ ጉድጓድ ነበረች። ስለዚህ እዛች ቦታ ላይ ያ በሽተኛ ለ38 ዓመታት ኖሯል። ለስንት ዓመታት አልኳችሁ? ለስንት ዓመታት? ለ38 ዓመታት። አንዳንዴ የክርስቶስ ቸርነት የእግዚአብሔር ምሕረት ይደንቃችኋል። ይሄ ሰው 38 ዓመታት ኖሯል። ይሄ ሰው አሁን የሚፈልገው የሚያስበው ሌላ ጉዳይ መዳን ይፈልጋል። የሚድነው ግን ውሃ ውስጥ በመግባት ብቻ እንደሆነ አሊያም እዛ ጸበል ውስጥ በመጠመቅ ብቻ እንደሆነ ያስባል። የሰውየው እምነት ሌላ ነው። ግን የእግዚአብሔር ቸርነት የእምነትን መስፈርት የሚጥስ አንድ ክንውን እንዲሆን የእግዚአብሔር ፈቃድ ሆነ። ይሄ ክንውን ምንድነው? ያኔ ሰው ወዳጣው ሰው መድኃኔዓለም ጌታችን ኢየሱስ ክርስቶስ ሰው ሆኖ መጣ። ክብር ምስጋና ለስሙ ይሁን። የጠየቀው ጥያቄ አንድ ነው። ሰው ሆኖ ከመጣ በኋላ አንድ ጥያቄ ጠየቀው። ኢየሱስም ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ አሳዝኖት ለብዙ ዘመናት አልጋው ላይ እንደ ትኋን ተጣብቆ መኖሩ ፍጡሩ ነውና አሳዝኖት። አያችሁ፣ ለእግዚአብሔር ሁሉም ያሳዝኑታል። ለዚህ ነው ሁሉንም በመግቦቱ አያዳላም፣ በጠብቆቱም ዓለምን መጋቢነት የባህሪው ነው። የሚያምንም የማያምንም ምግብን አይነሳውም። ወገኖቼ የቸርነቱ ለፍጡሩ ያዝናልና መግቦቱ ለሁሉም ነው፣ ለማያመልከው ጭምር መግቦቱ የባህሪው ነውና አማኝ የማያምን ሳይለይ ለሁሉ እኩል ይመግባል። ክብር ምስጋና ለስሙ ይሁን። ወደዚህ ሰው ከመጣ በኋላ እንዲሁ እንደነበረ አውቆ አንድ ጥያቄ ጠየቀው። ጥያቄው ምን የሚል ነው? ልትድን ትወዳለህን የሚል ጥያቄ። እንዴት ደስ! 38 ዓመት ተጣብቆ ለኖረ ሰው እንዴት ፈዋሽ የሆነ መድኃኒት ፍለጋ እዛ ደጅ 38 ዓመት ደጅ ለጠና ሰው፣ በመምደ ባልጋ ቁራኛ በደዌ ዳኛ ታስሮ ለሚማቅቅ ሰው እንዴት ያለ ቃል ነው! ትወዳለህን አለው። ድዊው በሽተኛው መጻጉዕ ማለት ነው። ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ልትድን ትወዳለህ ወይ ነው ጥያቄው። የመጻጉዕ መልስ ሰው የለኝም። ምን የለኝም? ማዕት እኮ ሰው አለ 38 ዓመት ሙሉ የሚርመሰመስ ሰው አለ። 38 ዓመት ሙሉ ከሱ ቀድመው እየተፈወሱ የተመለሱ አሉ። ይሄንንም ልክ መልአኩ ወርዶ ያን ጸበሉን ወይንም ውሃውን እንዳማታው ቀድሞ የገባ ሰው ከበሽታው ተፈውሶ ከህመሙ ነስቶ ይመለስ ነበር ይላል። 38 ዓመታት ሙሉ የዳኑ ነበሩ። ምነው ለወደቀው መዳን ምክንያት መሆን አቃታቸው? የዳኑት ወዴት ደረሱ? የእግዚአብሔርን ቸርነት የቀመሱ ወዴት አሉ?
ወዴት ናቸው? እግዚአብሔር የደረሰላቸው በምህረቱ የጎበኛቸው በፈውሱ የዳሰሳቸው ወዴት አሉ? ደግሞም አስቀያሚው ብቸኝነት፣ እጅግ የሚያስጠላው ብቸኝነት፣ በሰው መካከል ሰው ማጣት፣ በሰው መካከል በሰው ተከቦ እየኖሩ ያለ ብቸኝነት፣ በሰው መካከል ውስጥ እያላችሁ ሰው ማጣት። ደግሞም እኮ እንዲሁ ነው። ብዙ ወንድሞች ሊኖሯችሁ ይችላሉ፣ ግን ደግሞ ብቸኛ ልትሆኑ ትችላላችሁ። ቤት ውስጥ እኮ በርከት ብላችሁ ብዙ ቤተሰቡ በጣም የሚተራመስ ሊሆን ይችላል፣ ግን የልባችሁን መስማት የሚችል የእናንተ ጉዳዩ የሆነለት ያንቺ ጉዳይ የሚያሳስበው ያንቺ ማንነት የሚያሳስበው አተሽ በሰው ተከበሽ ሰው ልታጪ፣ በሰው ተከበህ ብቸኛ ልትሆን ትችላለህ። አዎ አስከፊው ብቸኝነት፣ በሰው መካከል እየኖሩ ሰው ማጣት። በሰው መካከል መጻጉዕ የገጠመው ይሄ ነው። አዎ ችግር የብቸኝነት ነው አለ። አዎ ኖራለሁ በሰው መካከል። አዎ በሰው ውስጥ የሚርመሰመስ ጸበልተኛ አለ። የተፈውሰው የዳኑ አሉ፣ ትናንት እንደሱ የነበሩ ግን ጊዜ ገጥሟቸው የእግዚአብሔር ቸርነት ደርሷቸው ተፈውሰው ሙሉ አካል የሆኑ ሙሉ ጤንነትም ያገኙ አሉ። ነገር ግን ለሌለው መሆን እንዳልቻሉ የመጻጉዕ ንግግር አዎ የዳኑት ሁሉ የተፈወሱ የምህረቱን የቸርነቱን የማዳኑን ነገር ያዩ ሁሉ ለሌላው የማይገዳቸው መሆኑን ይናገራል። ሰው የለኝም አለ። ሰው የለኝም። ብዙ ሰዎች ነን እኮ፣ ግን ሰው የሌለን ብዙዎች ነን። በዛው ልክ ነን። በዛው ልክ ዛሬማ በቋንቋ ተቧድኖ በወንዝ ተከፋፍሎ የሚያስብ ማህበረሰብ በበዛበት ውስጥ አዎ ሰው የሌላቸው ብዙ ናቸው። ነገር ግን መጻጉዕም እዚህ ጋር እኔ ሰው ማጣቱ አዎ ያንገበግባል፣ የዚህን ያህል ይቆጫል፣ የዚህን ያህል ያሳስባል። ነገር ግን ሰው ፍለጋ እኮ አይደለም የመጣው መጻጉዕ። ምን ፍለጋን የመጣው? የእግዚአብሔርን ቸርነት፣ እግዚአብሔርን ይፈወስ ነው የመጣው። የሚፈውሰው እግዚአብሔር እንደሆነ አምኗል። መልአኩ እዛ በሚገባ ጊዜ መልአኩ ከእግዚአብሔር የሚመጣ ነው። ያ ቸርነት የእግዚአብሔር ቸርነት ነው። የመጣው እኮ እግዚአብሔር እንደሚፈውስ ግን እግዚአብሔር አልፈቀደልኝም አላለም። ምን የለኝም ነው ያለው? ምን የለኝም ነው ያለው? እናንተ በእግዚአብሔር ቤት እግዚአብሔርን ብሎ ሄዶ ሰው የለኝም፣ ሰው መጠበቅ፣ ከሰው መጠበቅ፣ ከሰው ማየት። እግዚአብሔርን እኮ ብላችሁ ከሄዳችሁ በኋላ ቤተ ክርስቲያን ከገባችሁ በኋላ ሰው የለኝም ማለት ያለበት ስፍራ የሚናገረው ነገር ያልተጣጣማለት ሆኗል። ብዙ ዓመት የታመመ ሰው በእርግጥ ነገሩ አይጥምለትም። አንደበቱ ይከፋል፣ በሽታ መልክ ያጠፋል፣ ቃል ያበላሻል፣ ንግግር ያላሽሻል። የታመመ ሰው ንግግሩ እየከፋ ይሄዳል፣ ማስተዋል ይሳነዋል። ብዙ ጊዜ በሕይወታችሁ ገጥሟችሁ ከሆነ አካለ ጎዶሎ የሆኑ ሰዎች ከፋ ብለው ይናገራሉ። አንዳንድ የማያስተውሉ ሰዎች እባብ ልቡን አይቶ እግር ነሳው እንዳትሉ። ብዙ ዓመት መታመም ብስጭት ያደርጋል፣ አመል ያከፋል፣ ጠባይ ያከፋል፣ ንግግር ያበላሻል። ወገኖቼ ያ እንደናንተ ታድላችሁ ባለ ሁለት እግር ሙሉ አካል እንደሆነ አታስቡ። እንደሱ እንዳታስቡ። እባብ ልቡን አይቶ እንዳትሉ። የተያዘን መያዝን የተያዘ ብቻ ነው የሚያውቀው። አሁን ግን ንግግሩ ተብላሽቷል። ምክንያቱም የተጠየቀው ልድን ትወዳለህ ወይ ነው። አዎ እርዳኝ አላለ፣ ሰው የለኝም አለ። ሰው ሆኖ መጣለት፣ ግን ሰው የለኝም። አሁንም የሚያወራው ሰው ሆኖ የሚጠብቀው ሰው ነው፣ የሚጠብቀው የሚረዳው ሰው ነው። ሰው ሆኖ መጣለት፣ ግን አሁንም የሚያወራው የሌለው ያለውን ማየት አልቻለም። ብዙዎቻችሁ የሌላችሁን ብቻ የምታስቡ ከሆነ ያላችሁን የምታዩበት አቅም ታጣላችሁ። የብዙ ሰው ችግር የብዙ ውስጡ ያለውን ብቻ በመከተል የሚያስበውን ብቻ ሲከተል የሚያስበውን ብቻ ሲያይ የሚያየውን በሙሉ አይኑ ማየት ያቅተዋል። ስለዚህ ይሄ ሰው አሁንም ሁለተኛ ችግሩ እሱ የሚፈልገው ሰው ነው። በልቡ ሰው እንደሌለው ነው የሚያውቀው። ሰው ሆኖ ከመጣለት በኋላ እንኳን ሰው ሆኖ የመጣለትን ጌታዬ አንተማ ካለህልኝ አላለም። አሁንም ብሶቱን ይናገራል፣ ብቸኝነቱን ይናገራል። በውስጡ ያለው መብሰልሰል ምን ያህል እንደተጎዳ ለ38 ዓመታት ያህል አውቆ ገብቶ ሊረዳው ሊፈውሰው እውነተኛው መድኃኒት ወደ እሱ እንደመጣ የሚረዳበት የሚያስተውልበት ጊዜ አላገኘም።
አላገኘም። ምክንያቱም ህሊናው ሰው በመፈለግ ተጠምዶ ነበር። እናንተ እውነተኛ ነኝ ካላችሁ እግዚአብሔር እስመ አልቦ ነገር ዘይሳነው የሚሳነው የለም። ቤተ ክርስቲያን እግዚአብሔርን ካላችሁ ከሰው አትጠብቁ። ዛሬ በጣም የሚገርመው ነገር ከመብላሸታችን ብዛት የተነሳ አንዳንድ ሰዎች ለቤተ ክርስቲያን ብለው አስራት ይሰጡና ቄሶቹ በሉት ይላሉ። ለእግዚአብሔር ሰጥተው ሰውን ያማሉ። እንደዚህ ያሉ ሰዎች አሉ። አስራት በኩራት ብለው ቄሶቹ እኮ ሌቦች ናቸው ይላሉ። ምን አገባቸው? ለእግዚአብሔር ሰጥቶ እንዴት ሰውን ኦዲት ላድርግ? የሰጣችሁት ለእግዚአብሔር። እንዴት ነው ሰውን ኦዲት ካላደረግኩ አካኪ ዘራፍ የምትሉት? ለምረው የምታሙት የሚያሟሉ ለእግዚአብሔር ብለው ሰጥተው ሰዎችን ኦዲት ማድረግ የሚፈልጉ መኪናውን እያዩ ያጓሩ ለአለባበሱን እያዩ እንደዚህም አለ የህመም ጥግ ና የሰው እዛ ቦታ ላይ ሁለተኛ በውስጡ የሚፈልገውን ሲያይ የቀረበውን ማየት አልቻለም። ሰው የለኝም አለ። እናም እኔ ቀድሞኝ ይገባሉ ሰው የለኝም። እግዚአብሔር ቤት መጥቶ ሰውን ፈለገ፣ ሰውን ጠበቀ። በኋላም ኢየሱስ ክርስቶስ ግን ለምን ልትድን ትወዳለህ አለው ካላችሁ አንደኛ የተሟጠጠ እኮ ነው ተስፋው። የመዳን ተስፋው የተሟጠጠ ሰው ነው። የመዳን ተስፋው የተሟጠጠ ሰው በመሆኑ ከዛ የተነሳ የመዳን ተስፋው ለተሟጠጠበት መጻጉዕ ምናልባት ከዚህ በኋላ የመዳን ፍላጎትም አብቅቶ ሊሆን ይችላል። ደግሞም አልፎ ተርፎም እዛ ላይ ተኝቶ ያገኘው የነበረው ምጽዋትም ምናልባት እንደ ጊዜያዊ ጥቅም ለምዶት ሊሆንም ይችላል። ለዛኛውም እግዚአብሔር ነፃ ፈቃድን ለሰዎች የሰጠ አምላክ ነውና ሳያስፈቅዳችሁ አንዳች ነገር በእናንተ ሕይወት አያደርግም። ክብር ምስጋና ለስሙ ይሁን። ባለቤቱ ነው ግን ስቶ የለኝም አለ። ኢየሱስ ግን ይላል ቁጥር 8 ላይ ተነሳና አልጋህን ተሸክመህ ሂድ አለው። ምን በላለው? ተነሳና ምን በላለው? አልጋህን ተሸክመህ ሂድ። ይሄ ሰውዬ ብድግ አለ። ኢየሱስም ካለው ወዲያው ሰውዬው ዳነ፣ አልጋውን ተሸክሞ ሄደ። አቤት እንዴት ያለ መዳን ነው! እውነተኛው መድኃኒት ስታገኙ ግርሻ የለም። እውነተኛው መድኃኒት ስታገኙ ሪከቨሪ የለም፣ ማገገሚያ የለም። ምክንያቱም እውነተኛው መድኃኒት በቀጥታ የሚሰራ ነው። በደቂቃ ውስጥ ታሪክ የሚለውጥ ነው። በቅጽበቶች ውስጥ የነበረውን የትላንት ማንነትን ማስረሳት የሚችል ነው። ስለዚህ በቀጥታ ተነሳና 38 ዓመት የተኛ እንኳንስ አልጋ ሊሸከም ቆሞ መሄድ አይችልም። ክርስቶስ ሲጎበኛችሁ ግን አይትሉም። ደካማ በተባላችሁበት ጉዳይ ላይ ብድግ ብላችሁ ጀግና ትሆናላችሁ፣ አነሳ ትሆናላችሁ። ብድግ አለና አልጋውን ተሸክሞ ሄደ። ይህ ሰውዬ አሁንም ሁለተኛ ሌላ ነገር አመሰገነ የሚል የለም። ወይም እንደነዛ እንደ አስካስሮቹ አንዱ ከተፈወሱት ወደ ቤተ መቅደስ ሄዶ ሲያመሰግን እንደተገኘው የምስጋና ታሪክ የለውም። አልጋውን ተሸክሞ ሄደ። አልጋውን ተሸክሞ ሄደ፣ አላመሰገነም። ለዛ አልጋውን ለመሸከም ያበቃው ባለውለታውን ያዳነውን ማየት አልፈለገም። የተሰጠውን ብቻ ተቀበለና መንገዱን ቀጠለ። ይሄ እንደ ቀማኛ ያለ ሰው እየሄደ በኋላ ሰዎች አገኙ። አንተ አሉት በሰንበት እንዴት ነው አልጋ የምትሸከመው? ጠያቂ መጣ። ምክንያቱም እሱም ጋር የነበረው ችግር አልጋውን እንጂ ለአልጋ ያበቃውን ሰው ለማሳየት ጥረት አላደረገም። አልጋውን መሸከም እንጂ የተሸከመውን አልጋ ተሸከመ እንጂ አልጋውን ለመሸከም ያበቃውን ከ38 ዓመት የመጣበቅ ወይንም የሽባነት የልምሾ ታሪኩ ቀጥ አድርጎ በሰዓታት የፈወሰውን ያን የሚያይበት የሚያመሰግንበት ጊዜ አላገኘም። ሌላ ሶስተኛ ችግር ይሄ ነው። አልጋውን ተሸክሞ ሄደ። ሰዎችም የሚያዩት ያዳነውን ሳይሆን አልጋውን ብቻ ነው። ለምን በሰንበት አልጋ ትሸከማለህ? አንዳንዴ ሰዎች የሚያዩት የተሸከማችሁትን ነው። ሀብት ካላችሁ ሀብታችሁን ነው። ከዛ ከሀብት ጀርባ ያለውን ውጣ ውረድ ማየት የሚፈልግ የለም፣ መስማት የሚፈልግ የለም። የደረሳችሁበትን ነው። ከዛ በስተጀርባ ያለው ታሪክ አይገደውም። እሱ ያንተ ታሪክ አይደለም። ግን የምትሸከመው ነገር እግዚአብሔር ሲሰጥህ ያሸከምህን አትርሳ። ለዚያ በቃን አትዘንጋ። ሀብት ከተሰጠህ እንደዚህ ነዋ። ክብር ምስጋና ለስሙ ይሁን። ይሄ ሰው ግን አልጋውን ብቻ እያሳየ ሄደ። አዳኙን በምስጋና ከእሱ ጋር አብሮ በመሆን አብሬሉ አልለይህም አላለም። ልከተልህ አላለም። ያለችው ብቸኛ በልቡ ያለችው አልጋ ባለውለታው አልጋው ብቻ ናት በሰውየው ዘንድ። ስለዚህ ባለውለታውን ይዞ ሄደ። ግን ባለውለታውን እንዲይዝ ያደረገውን እውነተኛውን ባለውለታ ክርስቶስን ለማመስገን ጊዜ አላገኘም። የተሰጣችሁ ታሪካችሁ የተቀየረላችሁ
ትላንትናችሁን እንድትረሱ እግዚአብሔር በምህረቱ የጎበኛችሁ የምታሳዩት የእግዚአብሔርን ማዳን እግዚአብሔርን ታሪክ ቀያሪነት ካልሆነ ሸክም ይሆንባችኋል። ክብር አይሆንም፣ ሸክም ይሆናል። አንድ አልጋ ተሸክሞ ሲሄድ ሰዎች መጡ። ሰዎች የሚመጡት ተኝታ አይመጡም። ሰው ወድቃ የሚያይ የለም። ቀና ስትል ግን ብዙ ተመልካች አለ። ብዙዎች አጣድፏችሁ በነገር አዋክቧችሁ ከሆነ ቀና ብላችሁ እየሄዳችሁ ነው ማለት ነው። የተሸከማችሁት በረከት አለ ማለት ነው። ባዶ ከሆናችሁ ዞር ብሎ የሚያይ የለም። እንኳን ሊከስህ እንኳን ዞሮ ተኝቶ በነበረ ለ38 ዓመት እኮ ተኝቶ መጻጉን እንኳን ደህና አደርክ የሚለው ያለ አይመስለኝም። ቢኖር ኖሮ እኮ ሰው የለኝም ያስገቡት ነበረ። ደህና አደርክ የሚለው እንኳን የሚያገኝ አልመሰለ። ቆሞ ሲሄድ ግን ከግራ ከቀኝ ሰዎች መጡ፣ ከሳሾች መጡ። አልጋ መሸከሙ ቆረቆ በሰንበት አሉ። እግዚአ ለሰንበት አነውቱ እግዚአ ለሰንበት። ይሄን ብዬ ትምህርት የላውቃ እሱ የሰንበት ጌታ ነው። የሰንበት ፈጣሪዋን ዘንቦ እስመ ሰንበት ተፈጥረት በእንተ ሰብ። ሰንበት ስለ ሰው ተፈጠረች እንጂ ሰው ስለ ሰንበት አልተፈጠረም። አዎ እሱ የሰንበት ጌታ ነው። ሰንበትን የሚሽር ሳይሆን ራሱ የሰንበት አክባሪ። የሰንበት ዓላማው ማሳረፍ ነው። እውነተኛው ሰንበት ክርስቶስ መጻጉዕን አሳረፈው። የሰንበት ዓላማ ማረፍ ነው። መጻጉዕ ግን የሚያርፈው ቀላል አልነበረም። የአልጋ ቁራኛ በደዌ ዳኛ በአልጋ ቁራኛ የታሰረ ስለነበር በቀን ማረፍ አይችልም። ማይችል ረፍት የሚያስፈልገው ሰው አው መጣና እውነተኛው ሰንበት ክርስቶስ ወደሱ መጣና ልድን ትወዳለህን አሳረፈው። ከበሽታው በመፍታት አሳረፈው። አው ሰንበት እኮ የተሰራች ስለ ሰው ነው አለ። ሰንበት ማረፊያ ናት፣ አሳረፍኩት አለ። ሰንበት ማረፊያ ነው። ሰንበት አሳራፊውን ማወቂያ ነው። ሰንበት ያሳረፈንን ካሳረፈን ጋር አንድ የምንሆንበት። እንደውም ቅዱስ ዮሐንስ በደሴተ ፍጥሞ በነበረ ጊዜ ይላል በጌታ ቀን በመንፈስ ነበርኩ አለ። ይሄኛው ሰንበት ቀዳሚት ነበር። ሁለተኛው ሰንበት የጌታ ቀን የትንሣኤውን መሰረት ይዞ እውነተኛው አማናዊው ሰንበት በክርስቶስ ትንሣኤ ነፍሳት ሁሉ ያረፉበት እውነተኛው ሰንበት ክርስቶስ የተነሳባት ዕለተ ትንሣኤ እሁድ ናትና በጌታ ቀን በመንፈስ ነበርኩ አለ። አዎ የእውነተኛው ሰንበት ከክርስቶስ ጋር አንድ የምንሆንበት፣ ስጋው ደግሞ የምንቀበልበት፣ መንፈሳዊ ስራ የምንሰራበት፣ የወደቀው የምናነሳበት፣ ያጣውን የምንጠይቅበት ወገኖቼ። እናም አይሁድ የተከፉት በሰንበት አልጋ በተሸከመው ጉዳይ አይደለም። አብ ሙታንን እንደሚያስነሳ አላቸው። ቀጥሎ መስማት የማይፈልጉት ነው። እንዲሁ ወልድ ሙታን ያስነሳል። አብ ሕይወትን እንደሚሰጥ እንዲሁ ወልድም ሕይወትን ይሰጣል። ይሄ ከፋቸው በጣም የሚከፋ ቃል። ምክንያቱም ትንሣኤ ሙታን የእግዚአብሔር አብ ጉዳይ ብቻ አድርገው ለሚያስቡ አይሁዳውያን ያንን የሚጋራ ወልድን ማንነቱን መረዳት ለጊዜው ተስኗቸው ነበርና ወልድ ሕይወትን ይሰጣል፣ ሕይወት መስጠት የአብ ብቻ ነው ብለው ለሚያስቡ ፍርድ ሁሉ ለወልድ አሳልፎ ሰጠው፣ ፈራጅ እግዚአብሔር ብቻ ነው ብለው ለሚያስቡ ለፈሪሳውያን በላከኝ የሚያምን በእኔም የሚያምን የኔን ቃል የሚሰማ በላከኝም የሚያምን ይህ የሚቆረቁር ነው። በእኔ የምመኑ በአባቴ የምመኑ የኃይለኛ ቃል ነው። ነገር ግን ከዘመኑ አንዳንድ ሰዎች አይሁድ ተሽለው እዚህ ጋር ያለው የአይሁድ አረዳድ ሲናገሩት በሽተኛውን አልጋ በማሳረፉ በሰንበት በማሸነፉ ብቻ አይደለም ካሉ በኋላ እንሳ በሚለውን ሐሳብ ሲቀጥሉ ራሱን ከአብ ጋር አስተካክሏል፣ አንድ አድርጓል። የሚናገረው አብና በስልጣን በአገዛዝ በባህሪ አንድነቱን በፈቃድ በመፍጠር አንድነቱን ቅድመ ዓለም ጊዜ ዓለም ድህረ ዓለም አንድነቱ የማይለይ አብ እንደሚያደርግ ሁሉ እንዲሁ ማረጋገጫው ለወልድ ማንነት ማረጋገጫው አብ ነው። የወልድ ስራ ምስክሩ የአብ አባትነት አንድነቱን ሲናገራቸው በመጠኑ ገብቷቸዋል። የዛሬዎቹ ግን የአይሁድን ዓለም የሚረዱ አይመስለኝም። ተረፈ አይሁዳውያን አይሁድ የዛን ጊዜ ይረዱት የነበረውን ያህል እየገባቸው አይመስልም። ከንግግራቸው የረዳን እንድንነጋገር የፈቀደ አምላክ ስሙ ይክበር ይመስገን። ወስብሐት ለእግዚአብሔር። ይቆየን።